አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ሰዎች እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ ብዙ ተረፍረፍ ይበልልኝ ባላችሁበት ማለት ነው። እህቶቼ ያው ሰሞኑን ጠፍቻለሁ ማለት ነው። ቢዚ ነበርኩ። የምር አለመቻችን ላይ ነበረ። ቻናሌ ግምገማ ላይ ነበር ማለት ነው። በዛም አጋጣሚ ነው የጠፋሁት ማለት ነው። ዛሬ እንግዲህ ከተመጥፋት በኋላ በቃ ብዬ ነበር። ትናንት ነው ለታይም መልቋል። እንግዲህ ወሩን እየቆጠረ ማለት ነው። አረብ ሀገር ስንሆን በማደም የምናስበው እዚህ ስንሆን ደግሞ በራሳችን ስለሆነ ትንሽ ዋይፋይ ያስቸግራል ማለት ነው። እና እንዴት ናችሁ? አሁን እንግዲህ በጠዋቱ በቃ ብያለሁ ማለት ነው። ዛሬ እንግዲህ ደስ ብሎኛል። አንዳንዴ የለፋችሁበት ነገር ውጤት ሲያመጣ በጣም ደስ የሚለው ፍሬውን ደግሞ የምናይ ያደርጋል ማለት ነው። እና ዛሬ በጣም ደስ ብሎኝ የመጣሁት ምክንያቱም እንግዲህ ወደ 7 ወር ምናምን ገደማ ነው እንግዲህ ያለፋሁት ማለት ነው። ዩቲዩብ ላይ ባለፈው ነግራችኋለሁ 7000 ሰብስክራይብ ነበረኝ ተዘግቶብኝ ነው ማለት ነው። ምክንያቱም አንዳንዴ ባለማወቅ የሰው ቪዲዮ ስናስገባ ስትራክ ወይም ኮፒራይት ይልካሉ። የዛን ሰዓት ዩቲዩብ ደግሞ ራስህን እንድንሰራ እንጂ ሰው አያሰርቀው ማለት ነው። በዛ አንዳንዴ ያድንቀዋል ዩቲዩብ እና ደግሞ ዝም ብኛ ገር ዝም መከራ እኮ ነው። መስከረም ሆኗል እና 7000 ሰብስክራይብ 2 ዓመት የለፋሁበት ተዘግቶብኝ ነበረ። አሁን ደግሞ 7 ወር መስለኛል እንደፈሰሰ በ7 ወር እንግዲህ አዲስ ዩቲዩብ ቻናል ከፍቼ ነበረ። በእናንተ እገዛ በእናንተ ጥረት ሞኔታይዝ ሁኛለሁ። እንግዲህ አሁን ደግሞ ሲከፈይ ደግሞ ወደፊት ማሳያችሁ ይሆናል። የሰው ደስታ የሚያስደስታችሁ በላይክ ግቡ። ምንም አይከፈልበትም። ላይክ ስታደርጉ ዩቲዩብ ይሸርታል፣ ሰው ይመጣል። ያኔ ገብተን አይተን ይሄን ተተመቻችሁ ማስተያየት መስጠት፣ ካልተመቻችሁ ደግሞ መተው የኛ እናንተን ያስከፈል የሚል ነገር አንሰራም። ኢንሻአላህ ያስተምራል የሚል ነገር እንሰራበታለን ማለት ነው ባላ ፈቃድ። ነገር ግን እናንተ እገዙን። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁም ላይክ አድርጉ ማለት ነው። ያ አላህ ዛሬ ደግሞ ጉድ ነው በጣቱ ዝም ብሎ በጠበጠኝ እላቸዋለሁ እህቶቼ። እና በጣም ደስ ያለኝ የምር በእናንተ እገዛ በእናንተ ጥረት ነው። በእኔ ብቻ ልፋት አይደለም። በሁሉም ሰው ሲተባበር ከፍ ማለቱ አይቀርም። ሰው ተነቃቀፈ ደግሞ ዝቅ ማለቱ አይቀርም። ይሄ የታወቀ ነገር ነው። ስለዚህ እና ዛሬ በጣም ነው ደስ ያለኝ ማለት ነው። አልሐምዱሊላህ የለፋችሁበትን ውጤት ስታገኙ በእንዴት የምትደሰቱት የምር በጣም ነው የምትደሰተው ማለት ነው። እና ሰው የልፋትን ውጤት ሲያገኝ ደስ ይላል። ደግሞ እንግዲህ እስቲ ቆጥሮ ዩቲዩብ ሲከፍለን፣ በነገራችን ላይ ዩቲዩብ ይከፍላል አይከፍልም ብዙ ልጆች አሉ ማለት ነው። እኔ 2 ከፍሎኛል ዱባይ በነበርኩበት ሰዓት ማለት ነው። እና ከቻላችሁ በማዳም ስራ ጋር ሆናችሁ መክፈት ትችላላችሁ። ምክንያቱም አያግዳችሁም። የማዳም ስራ ስራላችሁ በጎን ደግሞ ትባችሁ ትሰራላችሁ። ምንም የሚያግዳችሁ ነገር የለም ማለት ነው። እና አሳድጋችሁ በተለይ ሰዓት ሞልታችሁ ከመጣችሁ እዚህ ሀገር ላይ አንዳንድ ቪዲዮ ብትለቁ ደግሞ ሀገር ቤት ይሸርታል። ዱባይ በነበርኩበት ሰዓት ብዙም እይታ የለ ነበር ማለት ነው። እዚህ ከመጣሁ እይታ ያለው። ስለዚህ ስሩ። ያው ለኛ ለሴት በነገራችን ላይ አይፈቀድም በዲናችን። ያው ዱንያ ሆና ነው ዱንያ ታሯሩጥ የለ እንግዲህ አላህ ይቅር ባይ ነው። አላህ ይቅር ይበላል እያልን እየሰራ ነው ማለት ነው። እና መሰደዳችንም አልተፈቀደም። እሱ ለሴት ብዙ ነገር አልተፈቀደም። አላህ ይጠብቀን ሁሉ ነገር ማለት ነው። እና እላችኋለሁ እህቶቼ ዩቲዩብ ከፍታችሁ ውጭ መጣ ጠብቂኝ፣ ውጭ ጠብቂኝ፣ መጣሁ ውጭ ነይ፣ እዚህ ቁጭ በይ፣ ቁጭታችሁ ቁጭ በይ አልኩሽ። ቪዲዮ እየሰራሁ ነው። ቁጭ በይ፣ ቁጭ በይ፣ ቁጭ በይ፣ ዝም ብለሽ ልታወሪ እና ቪዲዮ ማን ነው ዩቲዩብ ከመክፈት ተፈለጋችሁ ከፍታችሁ ነው። በተለይ ሰዓታችሁን 4000 ሰዓት እና 1000 ሰብስክራይብ ከሞላ ያው ብር ይቆጥራል ማለት ነው። እኔ ያው ገና እንግዲህ $0 ነው ያው አንድ ብዬ ነው እንግዲህ ታውን የምነሳው ማለት ነው። እና ኢንሻአላህ ደግሞ ውጤቱን በቅርብ ማሳያችሁ ይሆናል። የሰው ደስታ የሚያስደስታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ያው ዩቲዩብ አምኖበት ወዶት እንግዲህ ቪዲዮውን ተቀብሎኛል ማለት ነው። ምክንያቱም የለፋችሁበት ነገር ሲሳካ በጣም ነው ደስ የሚለው የምር። ምክንያቱም ብዙዎቹ ስንት ለፍተው ምን ቢሚል አለ ማለት ነው።
የኔ ራሱ 7 ቀን ሲያልፍ እንዴት ነበረ የተናደድኩት ማለት የኛው ቻናሌ በ24 ሰዓት ውስጥ ነበር የተቀበለኝ። ይሄ ግን በራሴ ነው የሰራሁት። የሰው ቪዲዮ አልጨመርኩ፣ ግን ቶሎ አልተቀበለኝም ነበር። 7 ቀን እንደዚህ ፈጅቷል። 7 ቀን ሩቅ ነው ብዬ ሳይሆን ያው ሌላ ነገር የለውም ብዬ ነበር ያሰብኩት ማለት ነው። እና ደስ ብሎኛል ዛሬ። ደስታችሁ ነው እና ላይክ እያደረጋችሁ ሰብስክራይብ ያደረጋችሁ ግን ሰብስክራይብ አድርጉኝ፣ አበረታቱኝ። እኔም ስደተኛ ታጣችሁ ነኝ። ከስደት እንግዲህ እንደመጣሁም ነግሬያችኋለሁ። ያው አገር ቤት ስትመጡ ትንሽ ዳታው በጣም አስቸጋሪ ስለሆነ ነው። ኢንሻአላህ ለሁሉም ነገር ትዕግስት ይፈልጋል። አላህ ከትዕግስተኞች ያድርገን። አላህ ሀገራችንን ሰላም ያድርግልን። በተለይ ሀገራችን አሁን ላይ በጣም ከባድ ነው ወላሂ፣ ታይቶ የማይሰማ ነገር የምናየው ማለት ነው። እና ይሄ ምርጫ ደግሞ በኢሰኞ ሳምንት ነው ምርጫው አስመልክቶ መሰለኝ ጦርነቱ በቃ ማታ ማታ በቃ ያው ድው ነው የምታዩት ማለት ነው። እና አስቸጋሪ ሆኗል እላቸዋለሁ ዞቼ። ያለ ሀገራችንን ሰላም ያድርግልን። የሰው ሀገር የሰው ነው የምር ምንም ስንለፋ ኑረን የምንመጣው ሀገራችን ነው እና ሀገራችንን ሰላም ያድርግልን። በተለይ አሁን ባለፈው ማስገኘት ላይ በጣም ከባድ ተኩስ ነበረ። የኔ ቤት ራሱ መቶታል በግማሽ ማለት ነው። እና ዱአ አድርጉ ለሀገራችን። ሀገር ሰላም ሲሆን ነው ወላሂ ሁሉም ነገር ልታስተካክሉ የምንሰራው። አረብ ሀገርም ያለችሁት እኛም እዚህ ያለነው የምንሰራው ሀገሩ ሰላም ሲሆን ብቻ ነው። ስለዚህ ዱአ አድርጉ። ሀገር ሰላም ካልሆነ ምንም ቢሰራ ቢለፋ ጥቅም የለውም ማለት ነው። ሀገራችን ብልሽሽት ነው ያለው። በዚህም ዱአ ሲል ወላሂ በጣም የሚገርማቸው እኔ አይሰምቼ ስለማያውቅ አንድ ማሽን ማስገኘት ተተኩሱ ማለት ነው ላይ ቁም ሳጥን ውስጥ ነው የገባሁት። ቁም ሳጥን ዲነሰ ማለት ነው። ሻንጣውን አውጥቼ ቁም ሳጥን ገባሁ ሲጨንቀኝ እና በጣም እኔ እንደዚህ አይነት ተኩስ በእኔም በእውነት የማይቻል አቁም ወላሂ በጣም በዛም ዲው ሲል ይሄ ከባድ መሳሪያ ድምፁ በጣም ከባድ ነበረ እና ብቻ አልሐምዱሊላህ ተረፈ። ያው ቃለ ቀናችን አንሞትም አይደለ ተረፈ። ስለዚህ ተመበላላት ወላሂ ብሄር ጎሳ እያልን ተመበላላት ዱአ ማድረግ ነው የሚሻለው ወላሂ። አማራ ኦሮሞ እያልን ብሄር መከፋፈሉ ጥቅም የለውም። ምክንያቱም ሁሉም የፈጠረው አላህ ነው። ስለዚህ አላህ ስለሆነ የፈጠረን ተዛዝነን መኖር እያለብን ተከፋፍተን መኖር የለብንም ማለት ነው። እና ለሀገራችን ዱአ አድርጉ እላችኋለሁ እህቶቼ። ሀገራችን ትንሽ አስፈሪ ሁኔታ ላይ ነው ያለው። በተለይ እኛ ወረዳ ላይ በጣም ከብዷል። በሰቆሩ መስመር በጣም ነው የከበደው። እነዛም ተታች ይወረውራሉ፣ እነዚህም ተዚች ይወረውራሉ። በጣም ነው የከበደው። ስለዚህ አላህ ሀገራችንን ሰላም ያድርግልን። እናንተንም ወጣችሁ ከመረት አላህ ይጠብቃችሁ። የምር የሰው ሀገር ይመራል እኮ በጣም ነው የሚመራው። ግን እስከ መቼ ድረስ ሰው ሀገር ላይ እንኳን አይኖርም። ስለዚህ ሀገራችሁ መጣችሁ የእረፍትን እንጀራ እንድትበሉ ዱአ አድርጉ። ሀገራችንን ሰላም ያድርገው። በተለይ ከባድ መሳሪያ ነገር በጣም ከባድ ነው። ብዙዎች አልቀዋል። ግን ያ ሁሉ ተተኩሶ እኔ ይሄ ነው እንደሞተው ነው ያልኩት ማለት ነው። ምክንያቱም በጣም ነበር የሚያስደነግጠው በሰዓቱ ማለት ነው። እኔ ደግሞ ለመጀመሪያ ጊዜ ነበረ እንደዚህ አይነት ነገር ስሰማ ማለት ነው። እና ለሀገራችን ዱአ አድርጉ እላችኋለሁ እህቶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ደግሞ በአዲስ ቪዲዮ እመጣላችኋለሁ። ሰብስክራይብ አድርጉ። ላይክ ስትገቡ ላይክ አድርጉ። ምንም አይከፈልበትም። ምክንያቱም ዩቲዩብ ይሸርታል ሰው የሚመጣ ነው ማለት ነው። እና የዛሬ ቪዲዮአችን ይሄን ይመስላል። ከወደዳችሁት ላይክ፣ ከጠላችሁት ዲስላይክ እያደረጋችሁ እንዴት ተመቻችሁ ማለት ነው። እና ለሀገራችሁ ዱአ አድርጉ። አላህ ሀገራችንን ሰላም ያድርገው። ወጥቶ ከማለት እናንተን ማላይ ጠብቃችሁ እላለሁ። መልካም ጊዜ ሁላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።